ሰላም ጤና ይስጥልን ቤተሰቦቻችን፣ ዛሬ በሰሜን ኢትዮጵያ ሰማይ ላይ ከባድ የጦርነት ደመና ዳግም እያንዣበበ ነው። የፕሪቶሪያ ስምምነት ፈርሷል። የኢትዮጵያ አየር መንገድ በረራዎችን ለምን አቋረጠ? በትግራይና አማራ ክልል አዋሳኝ አካባቢዎች ምን እየተካሄደ ነው? 600 ሺህ ሰዎችን የበላው ያ አሰቃቂ ጦርነት ሊመለስ ይሆን? እስከ መጨረሻው አብራችሁን ቆዩ። ዛሬ መላው ዓለም ትኩረቱን ያደረገበትን ሰበር መረጃ ይዘንላችሁ ቀርበናል። ዜና ኦርቢትን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ከታች ባለው የኮሜንት መስጫ ያጋሩን። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘገቡ። በሰሜን ኢትዮጵያ የአማራና የትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ግጭቶች የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመላከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩት ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው። ምንጩ አክሎም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግርኛ ጽፈዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ግጭት መካሄዱን በሚመለከት የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን ጠቅሰው ከእንግዲህ አጉል መስዋዕትነት አልከፍልም ብለህ ተቃውሞውን አሰማ በማለት ጥሪም አቅርበዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጠዋል። በሌላ ዜና ደግሞ ዛሬ ረፋድ ላይ የኢትዮጵያ አየር መንገድ ወደ መቀለ፣ አክሱም፣ ሽሬና ሁመራ የሚያደርጋቸውን በረራዎች በሙሉ በኦፕሬሽን ምክንያት በሚል ሰርዟል። የውሳኔ ከሰላም ስምምነቱ በኋላ ለመጀመሪያ ጊዜ የተወሰደ እርምጃ ነው። ነገር ግን ኦፕሬሽናል የተባለው ምክንያት በውስጡ ምን ደብቋል? ምንጮች እንደሚሉት የትግራይ ሰማይ ለሲቪል በረራዎች አስተማማኝ መሆኑ አክትሞለታል። ለቀናት ሲወራ የነበረው ወሬ ዛሬ እውነት ሆኗል። በምዕራብ ትግራይ በመንግስትና በህወሓት ኃይሎች መካከል ቅልጥ ያለ ጦርነት ተፈጥሯል። የፕሪቶሪያው ስምምነት የአማራ ኃይሎች ይውጡ ቢልም መሬት ላይ ያለው እውነታ ግን ጦርነት እየጋበዘ ነው። ሰላም ተባለ እንጂ በትግራይና በአማራ አዋሳኝ አካባቢዎች የሚገኙ የጦር አፈሙዞች ተቀዛቅዘው አያውቁም ነበር። አሁን ትልቁ ጥያቄ ቀጥሎ ምን ይሆናል የሚለው ነው። ሁኔታዎች ወደማይመለሱበት አደገኛ ምዕራፍ እያመሩ ይመስላል። በቀጣይ ቀናት ውስጥ የሚከተሉት 3 ዋና ዋና ጉዳዮች ሊከሰቱ እንደሚችሉም ይገመታል። አንደኛ፣ የኤርትራ ጦር ዳግም ተሳትፎ። በፕሪቶሪያ ስምምነት መሰረት ያልወጣው የኤርትራ ጦር አጋጣሚውን በመጠቀም ዳግም ወደ ግጭቱ ሊገባ ይችላል። ይህ ከሆነ ጦርነቱ ከኢትዮጵያ አልፎ የቀጠናው ስጋት መሆኑ አይቀሬ ነው። ሁለተኛ፣ የኢኮኖሚና የማህበራዊ አገልግሎቶች መቋረጥ። በረራ መቋረጥ መጀመሪያ እንጂ መጨረሻ አይደለም። ልክ እንደ ቀድሞ ጦርነት የባንክ፣ የቴሌኮም እና የኤሌክትሪክ አገልግሎቶች በማንኛውም ሰዓት ሊቋረጡ ይችላሉ። ትግራይ ዳግም ወደ ጨለማ ልትገባ ትችላለች። ሶስተኛ፣ የሰላም ስምምነቱ ሙሉ በሙሉ መፍረስ። ይህ ግጭት በዲፕሎማሲ ካልተገታ በህወሓትና በፌዴራል መንግስት መካከል ያለው የቃላት ጦርነት ወደ ሙሉ ጦርነት ያድጋል። ይህ ደግሞ ለኢትዮጵያ ታሪክ ታይቶ የማይታወቅ እልቂትን ሊያስከትል ይችላል። ኢትዮጵያ በድጋሜ በትልቅ ፈተና መስቀለኛ መንገድ ላይ ቆማለች። በጸለምት አካባቢ የፈሰሰው ደም የሰላሙን ሂደት እንዳያጨልመው የብዙዎች ስጋት ነው። የተከበራችሁ ተመልካቾቻችን፣ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የበረራ መቋረጡ፣ የጦርነት መጀመሩ እንዲሁም አጠቃላይ በትግራይ ያለው ሁኔታ ምን ይመስላል በሚለው ኮሜንት መስጫ ላይ አስተያየታችሁን አስፍሩልን። እኛም ሁኔታውን በቅርበት እየተከታተልን ለእናንተ የምናደርስ ይሆናል።
አዳዲስ መረጃዎችን ሲደርሱ ወዲያው እንመልሳለን። እስከዛው ሰላም ለሀገራችን ይሁን። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን ይከታተሉ።